ከተቻለ በሰላም በፍቅር በመስማማት ቢሆን ጥሩ ነው። አንዳንዴ ግን ሰዎች ካላቸው የሞራል ኢንተለጀንስ ብልሽት የተነሳ እንደዚህ አይነት ዝንባሌ በሚያሳዩበት ሰዓት ሰከንድ ቻንስ ያስፈልጋል። ሰከንድ ቻንስ ኢምፖርታንት ነው። ብዙ ነገር ስለማይታወቅ አይደለም። ሰሞኑን ስመጣ አልፎ አልፎ ትንሽ ሰው ስለሆንኩ ብልጭ ይልብኛል እና ምንድነው ብሎ ጠየቀኝ አንድ ወዳጄ። ነገርኩት። እንትና እኮ እንዲያደርገው ሰው እናንተ ውስጥ እኮ ስንት ጉዳም ሰው እንዳለ አታውቁም። ያን ጉዳም ሰው ስታየው ብልጭ ይልባል፣ ትረሳዋለህ። ሰውየው የምታውቅ አይመስለውም የሚሰራውን ስራ። ዝም ብለህ ምንም ነገር ሳታውቅ እዚህ መቀመጥና እዚህ ውስጥ ያለን ነገር እያወቅ እዚህ መቀመጥ በጣም የተለያየ ነገር ነው። ስትሆኑ ይገባችኋል። ይሄ ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ካንተ ጋር ቁጭ ብሎ ሲሰማና ኖት ሲይዝ ስታይ ይሄን ማኔጅ ማድረግ ቀላል አይደለም። ቀላል አይደለም። አቅላችሁ አትዩት። ትናንትና አንብባችሁ እንደዚህ ብላ ሰምታችሁ መታችሁ ተቀምጣችሁ አታዩትም እኮ ድንገት መሀል ላይ ዞር ስትሉ ቁጭ ብሏል እዛ ጋር